ሴት ብዙ ወሬ መስማት ትፈልጋለች፣ ወንድ ዝም ማለት ይፈልጋል። ሴት ወሬ ወዳጅ ናት ሴት ማለት ነው። ባልየው ስራ ውሎ ደክሞ ገብቶ ጉብ ካለ ሰውዬ የት አምሽተህ ነው ማለቱ አይቀርም። ሴትየዋ አውራኝ ነው። ይህ ሴት ጸባይ በደንብ ገብተህ እንዴት ነው አልሽው እንዴት ነው ማለት አለብህ። ያለዚያ ዝም ካልክ ሰውዬ ምን ለማለት ፈልጎ ነው ከፍቶታል። እና እንደዛ ማለቷ ስለማይቀር በደንብ ማጥናት ማለት ነው። እንደው ዝም ብላችሁ ማለት ነው ምንም ባታረጉ እንደው አይባልም ይቅር በጣም ይቅር በሉኝ እንጂ ዳቦ ገዝታችሁ ዳቦ ይዤልሽ መጣሁ በካላችሁ ሴት ደስተኛ ናት። ከረሚላው ልኮ ያስደስታችኋል እናንተ አይደል ከባላችሁ ከሆነ ማለት ነው። እና ሰው ይሄን ማጥናት ይሰማል። በሞት ያፈርሰውንላችሁ ትዳር እድር ነው እንዴ ንገሩኝ እንጂ ትዳሩን የሚፈታ ሰው ሃይማኖት እንደሌለው ሰው ነው የሚቆጠረው። ትዳሩን የሚያፈርስ ለምን? ሚስት የቤተ ክርስቲያን ምሳሌ ናት። ሙሽራ የክርስቶስ ምሳሌ ነው። ልጆች የምእመናን ምሳሌ ናቸው። ይኸውላችሁ ሚስት ነገረኛ እንኳን ብትሆን ባል ሚስትን መፍታት አይችልም። ለምን? እስኪ ለምን በሉ እንጂ ሚስት ብትመክን መፈታት አይችልም። ሚስት ተመልከቱ ምንም ነገር ይድረስባት አካሏም ይቆረጥ አትፈታም። ለምን? ተመልከቱ ሚስቱን የሚፈታ ሰው ኃያሉ መልከኛው መለኮት መልክ ከሌለው ስጋ ጋር ከተዋሃደ በኋላ የተዋሃደው ስጋ ደካማ ስለሆነ ስጋን ፈቶታል ማለት የተዋሃደውን ስጋ ተለይቶታል ብሎ እንደካደ ነው የሚቆጠርበት። ትዳራችን ራሱ ሃይማኖት ነው ማለት ነው። ትዳር ምንድነው? በሉ ንገሩኝ እንጂ በሉ ንገሩኝ። ትዳር ምንድነው? እለች ሚስት ማንን ትመስላለች? በሉ ቤተ ክርስቲያንን በሉ እንጂ ምንም ደካማ ብትሆን ነገረኛም ብትሆን ያችን ሚስትን ታግሶ መኖር ያስፈልጋል። ለምን? ቤተ ክርስቲያንን ነው የምትመስለው። ባል ደግሞ ማንን ይመስላል? ክርስቶስን። ባልና ሚስት በሩካቤ አንድ ልጅ እንደሚወልዱ ነፍሱ ያንተ ስጋው የኔ ብለው መካፈል እንደማይችሉ ክርስቶስ ተመልከቱ ከቤተ ክርስቲያን እኛን አንድ አካል አንድ ባሕርይ የሆነ እግዚአብሔር ወልድ ኢየሱስ ክርስቶስ ከቤተ ክርስቲያን ከጥምቀት ማይፀን እኛን በጥምቀት ወለደን ማለት ነው። ስለዚህ ያንን የሚሰ